ያው የቅድመ ዝግጅቱ ስራ በጣም ሰፊ ጊዜ ተወስዶ ሲሰራ ቆይቷል። እንደ ሀገር በሀገር ደረጃ የጸጥታ ኃይሉ ሚና በምርጫ ላይ ግን ታቅዶ ነው ሲሰራ ቆየ ነው። ከዚህ ተነስተን ወደ ምርጫ ተግባር ውስጥ ከገባን ቆይተን ምዝገባ ጊዜ ጀምሮ አሁን ከቅድመ ዝግጅት ጊዜ ሳይሆን ትግበራ ውስጥ ነው ያለ ነው። በዚህ ሰዓት የምዝገባ ስርዓቱ በሰላም ተጠናቋል በሚፈልገው ልክ እና መመዝገብ የሚገባቸው ዜጎች በሰላም ተንቀሳቅሰው ተመዝግበው ምርጫ ካርዳቸውን ወስደው በከፊታችን ባለው ቦታ ምርጫ እንደሆነ ዝግጅት ላይ እንደሆኑ ይታወቃል። ኢትዮጵያውያኖች በሙሉ እንደኛም ክልል ያው ክልላችን ፍጹም ሰላማዊ ነው። የተለየ የውስጥ ችግር የለብንም። የሰላም የጸጥታ የሚያደፈርሱ የሚያሰጉ ምልክቶች ብዙ የሉብንም። በዚህ ደግሞ ዋናው ባለቤቱ ህዝቡ ራሱን የሚጠብቅ አካባቢውን የሚጠብቅ ንቁ የሰላም ጉዳይ ላይ ተሳታፊ ማህበረሰብ ስለሆነ ህዝባችንን በዚህ እንተማመናለን። ከምርጫን ቀጥታ በሚመለከት አጠቃላይ በክልላችን ወደ 19 ምርጫ ክልሎች አሉ። ወደ 2270 አካባቢ የሚደርሱ የምርጫ ጣቢያዎች አሉ። እነዛ ጣቢያዎች ላይ አሁን በዚህ ወቅት ምርጫ ቁሳቁሶችን የማዳረስ ስራ እየሰራን ነው። እነዚህ ጉዳዮች የሚፈጽመው ምርጫ ቦርድ በሚጠይቀን መሰረት ምርጫ ቦርዱ ምርጫ ቁሳቁሱ ታጅበው መድረስ የሚገባቸው ቦታ እንዲደርሱ ከዛ እዛ በደረሱበት ደህንነታቸው ተጠብቀው ጥበቃ እንዲደረግ ይጠይቀናል። በዚህ መሰረት የምርጫ ግብዓቶችን ማዳረስ ከዛ በደረሱበት ቦታ መጠበቅ እና ለምርጫ አስፈጻሚው በሚጠይቅበት ሰዓት ላይ ማስረከብ ነው የኛ ሚና። ይህን በሚመለከት ፖሊስ ኃይላችን ሁሉም ጋር መድረስ ስለማይችል አብዛኛው ምርጫ ጣቢያ ላይ ፖሊስ የሚሸፍነው ቢሆንም የተወሰኑ ምርጫ ጣቢያዎችን የክልሉ ሚሊሻ ኃይላችንን እንጠቀማለን። በየአካባቢው ያሉትን ያን ያህል አሳሳቢ ወይም ሰፊ ወጥቶ የሚልባቸው መለስተኛ ጣቢያዎች ሚሊሻ ኃይላችን የሚጠብቅ በጋራ የምንሰራው ስራ ስለሆነ ይህን እያደረግን ነው። በአብዛኛው ምርጫ ጣቢያዎች ላይ ግን ፖሊስ ደርሶ በተሰጠው በምርጫ ሕጉና ሕገ መንግስቱ በተሰጠው ስልጣን መሰረት ርቀቱንና ስርዓቱን ጠብቆ ምርጫ ሰላማዊ ዲሞክራሲያዊ ሆኖ እንዲሳለጥ እንዲከናወን የማድረጉን ስራ እንዲፈጽም 2000 ቀደም ሲል ስልጠናዎች ሲሰጥ ቆይቷል። በምርጫ ላይ ፖሊስ ሚና እና ስነ ምግባሩ ምን መሆን እንዳለበት በተደጋጋሚ እስከ ወረዳ ስልጠናዎችን ሰጥተናል በስፋት። የሳሙኑን ስራ በሚመለከት ግን ኦሪንቴሽን ተሰጥተዋል፣ ውይይቶች ተደርገዋል። የሚደረጉ ጥንቃቄዎች ዜጎች በሰላም ወጥተው ያለ ስጋት ያለ ፍርሃት መምረጥ እና ወደ ቤታቸው በሰላም መመለስ እንዲችሉ የፖሊስን ሚና በሚመለከት በደንብ ተወያይተን አመራሩንም አባሉንም በሙሉ ስምሪት ሰጥተናል። ስምሪት የሰጠነው በሁለት መንገድ ነው። አንደኛው ቀጥታ ምርጫ ጣቢያዎችን የሚጠብቅ ወይም ምርጫ ጣቢያ ላይ በተፈቀደው ርቀት ላይ ሆኖ ምርጫ ለመምረጥ የሚንቀሳቀሱ ዜጎችን ደህንነት የሚጠብቅ ምርጫ ሂደትን የሚያደናቅፍ ነገር እንዳይኖር በንቃት መከታተል የሚችል ስምሪት ነው የሚያስችል ስምሪት ነው የሰጠነው። ሌላኛው አጠቃላይ ከተሞቻችንን ገጠሩን ክፍል በሙሉ ፓትሮል የሚያደርግ ሰላሙን የሚያረጋግጥ ጸጥታ ኃይሉ ስራ ላይ መሆኑን የሚያሳይ እንቅስቃሴ የሚያደርግ በተሽከርካሪና በእግር ጥበቃ የሚያደርጉ መደበኛም አድማ ብተና ፖሊሶቻችንን
በዚህ ልክ ስምሪት ተሰጠናቸዋል። በዚህ በሁለት መንገድ ነው ስምሪት ያደረግነው። ይህን ስናደርግ በአብዛኛው ክልላችን ሰላማዊ ክልልና የተሳካ ሁኔታ ምርጫውን ማስፈጸም የሚያስችለን እምነት ያለን መሆኑ በመተማመን ነው። የፈለገ አይነት የሚፈጠር ነገር እንኳ ከዚህ አልፎ ቢኖር በአጭሩ ለማስቆም ለመቆጣጠር ምርጫን በማያደናቅፍ መልኩ መከታተል መቆጣጠር የሚያስችል ዝግጅት፣ ብቃት፣ ስታንድ ባይ የሆነ ኃይልም ይዘናል። ለዚህ የሚበቃ ሎጂስቲክ ተሽከርካሪ በተለይ እና ለዚህ ስራ የሚያስፈልጉ ግብዓቶች ዝግጁ ሆነዋል። ስለዚህ በዚህ ሰዓት ዋና ዋና ማዕከሎችን ለይተን በተለይ በክልሉ 3-4 ቦታዎች ላይ ስታንድ ባይ ጭምር አድርገናል። ምስራቃዊ ዞን ላይ ዋና ከተማ ራያ ላይ፣ ደቡባዊ ዞን ላይ ተወልዶ ከተማ እንደዚሁ ሐዋሳ አስፈላጊ ሆኖ ሲገኝ መሀል ሲዳማ ዞን ዋና ከተማ ይርጋለም ላይ ተጠባባቂ ኃይል ጭምር የተሰማራው እንዳለ ሆኖ ፓትሮል ላይ የሚሰራው እንዳለ ሆኖ ምርጫ ጣቢያዎችን እና ቀጠናዎችን የሚጠብቁ እንዳለ ሆኖ በሆነ ምክንያት የሚፈጠር ነገር ሲኖር ለተሰማራው ኃይል ደጀን የሚሆን ሽፋን የሚሰጥ ቶሎ የሚደርስ ከዚህ ከሐዋሳ ከመንቀሳቀስ አቅራቢያ ላይ ሆኖ ዝግጁ እንዲሆን ስታንድ ባይ ኃይልንም አዘጋጅተን ሙሉ አቅሙን ለምርጫ ስራ ለመስጠት ተዘጋጅተን ያለ ነው። ስለዚህ የሚያሳስብ ነገር የለው። ዜጎቻችን ያለምንም ፍርሃትና ስጋት ወጥተው መምረጥ የሚችሉበት ምቹ ሁኔታ ያው መፍጠር ችለናል ነው። ሌላውን የሚያውቀው ፈጣሪ ነው። እንግዲህ ሰው ማድረግ የሚችለውን ሁሉ አድርገናል እና የሚያሰጋን ነገር የለም።